ሰላም ጤና ይስጥልኝ። ይህ የፕሬስማን ኢመርጂንግ ቴክኖሎጂ ትምህርታችን ነው። የዛሬው ትምህርታችን የኢመርጂንግ ቻፕተር 1 ኢንትሮዳክሽን እና ኢመርጂንግ ቻፕተር 1 ላይ የምናያቸውን በፓርት 1 የምናያቸውን ክፍሎች የምናይ ይሆናል። ከዚያ በፊት ግን ይህንን ቪዲዮ የምትከታተሉ ይህንን ቪዲዮ ለወዳጅ ዘመዶቻችሁ ሼር በማድረግ እንድትተባበሩን እየጠየቅኩኝ ቀጥታ ወደ ትምህርት እሄዳለሁ። ሼር፣ ሰብስክራይብ፣ ላይክ እንዳይረሳ። አመሰግናለሁ። ዛሬ የምንመለከተው ቻፕተር 1 ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ። በኢመርጂንግ ቴክኖሎጂ ቻፕተሮች አሉት። በእነዚያ ቻፕተሮች ውስጥ ቻፕተር 1 የሆነውን ኢንትሮዳክሽን ፓርት ነው ማለት ነው። ኮንተንት አለው። በዚህ ውስጥ የያዛቸው ምንድን ነው? በዋናነት የምንመለከተው ኢቮሉሽን ኦፍ ቴክኖሎጂ የኢቮሉሽን ኦፍ ቴክኖሎጂ የምንመለከት ይሆናል ማለት ነው። ኢቮሉሽን ኦፍ ቴክኖሎጂን እናያለን በደንብ። ይሄንን ኢቮሉሽን ኦፍ ቴክኖሎጂ መኖሩን ባይኖርስ ጥቅሙስ ምንድን ነው? ኢቮሉሽን ኦፍ ቴክኖሎጂስ ሮል ኦፍ ዳታ ፎር ኢመርጂንግ ቴክኖሎጂ የዳታ ሮል ምንድን ነው? ጥቅሙ ለምን እንደ ቴክኖሎጂ ኢመርጂንግ ቴክኖሎጂ ላይ እድገት ኢመርጂንግ ቴክኖሎጂ አሁን ያለበትን ደረጃ እንዲሄድ ወይንም አሁን ያለበት ደረጃ እንዲደርስ ያበቃው ምን ያክል ዳታ ሮል ቢኖረው ነው የሚለው እናያለን። ሁለተኛው ፕሮግራማብል ዲቫይስ ናቸው። እነዚህንም እናያለን። ሂውማን ቱ ማሽን ኢንተራክሽን ሂውማን ቱ ማሽን ኢንተራክሽንስ ምንድን ነው? ለዚህ ምን አይነት ሪያክሽን ያላቸው የሚለውን ስናይ ፊውቸር ኦፍ ትሬንድስ ኢን ኢመርጂንግ ቴክኖሎጂ ወደፊት የኢመርጂንግ ቴክኖሎጂ ምን ሊሆን ይችላል የሚሉትን ነው የምናየው ማለት ነው። በመጀመሪያ የምናየው ኢመርጂንግ ቴክኖሎጂ ምንድን ነው የሚለውን ማለት ነው። ኢመርጂንግ ቴክኖሎጂ ምንድን ነው? ይህንን ፓርት ኢመርጂንግ ቴክኖሎጂ ምንድን ነው? ኢመርጂንግ ቴክኖሎጂ ምንድን ነው? ይህ ኢመርጂንግ ቴክኖሎጂ ምን ሆኖ ነው የምንማር? ለምንስ አስፈለገ? ለምንስ ይጠቅመናል? የሚሉን ነገር እንማማራለን ማለት ነው። ተከታተሉ። እሺ፣ ይሄ ኢመርጂንግ ቴክኖሎጂ በጣም አስፈላጊና ጠቃሚ ከምንላቸው ትምህርቶች መካከል አንደኛውን ደረጃ የሚይዝ ነው ይሄ ትምህርት ማለት ነው። ለምንድን ነው መማር ያስፈለገው ከተባለ ዘመናችን ላይ ያሉትን ትምህርቶች ወይንም የቴክኖሎጂውን ጊዜውን እንድንረዳው ወይንም እንድናውቀው ስለሚፈለግ ነው የምንማረው በዋናነት ማለት ነው። ኢመርጂንግ ቴክኖሎጂ ዘ ተርም ጀነራሊ ዩዝድ ቱ ዲስክራይብ ኒው ቴክኖሎጂ። ኢመርጂንግ ቴክኖሎጂ የሚለው አዳዲስ የቴክኖሎጂ ውጤቶችን ለመግለጽ ምን የምንልበት ነው? የምንጠቀምበት ነው። ዘ ተርም ዩዝድ ቱ ዋት ዲስክራይብ ኒው ቴክኖሎጂ። ለምሳሌ አሁን ላይ ሮቦቲክስ የምንላቸው ቴክኖሎጂዎች አሉ። እነሱን ለመግለጽ የምንጠቀምበት እንደገና ደግሞ ቻት ጂፒቲ አሁን በዘመናችን ላይ ያሉት በጣም ኒረስት ሌተስት የሆኑ የቴክኖሎጂ ውጤቶችን ለመግለጽ የምንጠቀምበት የቋንቋ ወይንም ሊንግስቲክ ተርም ምን ይባላል? ኢመርጂንግ ቴክኖሎጂ ብለን እንጠራዋለን ማለት ነው። It may also refer to a continuing development of existing technology. ከአሁን በፊት የነበሩ የቴክኖሎጂ ውጤቶች ምንድነው? ኮንቲኒየስ የሆነ ምንድሉ እድገታቸውንም ለመናገር እንጠቀምበታለን ማለት ነው። ለምሳሌ በድሮ ዘመን ስልጣኔ መጣ ተባለና እንደምታስታውሱት በሂስትሪ ትምህርት ላይ ሰው ከሃንቲንግ ነበር አይደል የሚጠቀመው ወይንም አደን ነበር። ከዛ በኋላ ግብርና የመጀመሪያው የስልጣኔ መሰረት ግብርና ነው፣ እርሻ። ያ ምንድን ነው? አሁን ከነበረው ነገር ላይ ለግብርናው መሳሪያ ውጤቶች የሚሆኑትን ምን አደረጉ? ሰሩ። ያ አሁን ደግሞ በግብርናው ላይ ምን ሆነ? በማረሻ ማረስ ጀመረ። ሰው በዶማ መቆፈር ጀመረ፣ በመጥረቢያ መቁረጥ ጀመረ። አሁን ያለው ደግሞ አደገና የነበረውን ነገር ቴክኖሎጂ ምን አደረገው? አሳደገው። ምን ሆኖ? ወደ ትራክተር ወደ ተለያዩ የስራውን ቀለል ሊያደርጉ የሚችሉ ነገሮች አሳደገው ማለት ነው። ስለዚህ ከአሁን በፊት የነበሩ ኤግዚስቲንግ ቴክኖሎጂ እድገታቸው ምን ያደርግ ነው? የሚገልጽልን ነው ማለት ነው።
ዘ ተርም ኮመንሊ የምንጠቀምበት ሪፈርስ ዋት ቴክኖሎጂስ አር ካረንትሊ ዴቨሎፒንግ የምንጠቀመው በዋናነት የድሮ ቴክኖሎጂዎችን ለመጠቀም ሳይሆን ካረንትሊ አሁን በዘመናችን ያሉትን እድገት ላይ አይኤንጂ ወይም አሁን እያደጉ ያሉትን ቴክኖሎጂዎች ምን ለማድረግ ለመግለጽ የምንጠቀምበት ስም ነው፣ ተርም ነው ማለት ነው። ኤንድ አር ዋት ኤክስፔክትድ ቱ ቢ አቬያብል ወደፊት አቬያብል የምናደርጋቸው ኤክስፔክትድ የምንላቸው ጥናት ላይ ያሉ ነገር ግን ሹር የሚሆኑ ተብለን የምንጠቀምባቸው እነኛን ቴክኖሎጂዎች። ምክንያቱም እነኛም ቴክኖሎጂዎች ምን ይሆናሉ መሰላቸው? በዘመናቸው ራሳቸው ዘመኑን ስለሚሆኑ ማለት ነው። ልክ እኛ በዘመናችን ያለውን አሁን ያለውን እንደምናነሳ ሁሉ ያኔም ኢመርጂንግ ቴክኖሎጂ የሚለው ያገለግላል የሚለውን ነው ማለት ነው። ዊዝኢን ዘ ኔክስት 5 to 10 years በአምስት አሁን ወደፊት ከ5 እና ከ10 ዓመታት በኋላ የቴክኖሎጂ ውጤት ምን ይሆናል ብለን ስናስብ ለዚህ ቴክኖሎጂ ኔም እናወጣለት ቢባል ኢመርጂንግ ቴክኖሎጂ ነው እንጂ የምንለው ሌላ ልንለው የምንለው ነገር የለም ማለት ነው። ዘ ተርም ዩዥዋሊ ሪዘርቭድ ፎር ቴክኖሎጂስ ሪዘርቭ የምናደርገው ለማን ነው? ለቴክኖሎጂ ነው። ዛት አር ክሬቲንግ ኦር ኤክስፔክቲንግ ቱ ዋት ቱ ሲግኒፊካንት ሶሻል ኦር ኢኮኖሚክስ ኢፌክትስ ላቅ ያለ ማህበራዊ ወይንም ኢኮኖሚያዊ ውጤት ያላቸው እነኝን ልንጠቀምባቸው የምንችለው ዝም ብሎ ማንኛውንም መሳሪያ አዲስ ነገር ስለወጣ ኢመርጂንግ ቴክኖሎጂ ሳይሆን ምን ልንጠቀመው የምንችለው ለምንድን ነው? ለክሬቲንግ ነው። አንደኛ ክሬቲንግ ነው። ሁለተኛ ኤክስፔክትድ በቃ ይሰራሉ ብለን ኤክስፔክት ያደረግናቸው እና እውን የሚሆኑ ከዛ አንደኛ ደግሞ መሆን አለባቸው መሰላቸው ሶሻል ወይም ኢኮኖሚካሊ ኢፌክቲቭ የሆነ ውጤት ማምጣት መቻል አለባቸው ማለት ነው። ስለዚህ ኢመርጂንግ ቴክኖሎጂ የምንለው በዋናነት በአጭር ተርም ካረንትሊ ያሉ የቴክኖሎጂ ውጤቶችን ለመጥራት የምንጠቀምበት ስያሜ ነው። ይህ የኢመርጂንግ ቴክኖሎጂ ሾርት ዲፊኒሽን ነው። ዋት ኢዝ ዘ ሩት ዋት ኢዝ ዘ ሩት ኦፍ ዘ ሩት ወርድ ኦፍ ቴክኖሎጂ ኤንድ ኢቮሉሽን ኢቮሉሽን እና ቴክኖሎጂ የሚሉት ወርዶች መሰረታቸው ስራቸው ምንድን ነው? ዋት ኢዝ ዘ ሩት ወርድ ኦፍ ቴክኖሎጂ ሩት ወርድ ኦፍ ዋት ቴክኖሎጂ ኤንድ ኢቮሉሽን ቴክኖሎጂ ፈርስት ዋን ቴክኖሎጂ የምንለው ኢን 1610 ሴንቸሪ ጎርጎሪያን ካለንደርስ discourse or treats on the artist or artists ይህ በ1610 ዓመተ ምህረት ላይ ዲስኮርስ ወይንም ትሪትስ ወይንም ኦኗት አርት በአርት ላይ ወይንም ዘ አርት ተብሎ ይጠራል። ቴክኖሎጂ የምንለው ማለት ነው። ከየት መጣ ከተባለ ከግሪክ ቃል የመጣ ሲሆን ቴክኖሎጂያ የሚል ከሚለው የግሪክ ቃል የመጣ ነው። ቴክኖሎጂያ ከሚል from Greek words that came from technologia systematic treatment of an art craft or technique ሲስተማቲክ የሆነ ትሪትመንት እንክብካቤ የአርትን ክራፍት ኦር ቴክኒክ እነዚህ ሲስተማቲክ ነገሮችን ኢዚ ሲምፕል የምናደርግበት ነገሮችን የምናቀልበት መንገድ ስለሆነ ቴክኖሎጂ ይባላል ማለት ነው። ኦሪጂናሊ ሪፈርሲንግ ቱ ዋት ግራመርን ደግሞ ሪፈርስ እናደርገው ኦሪጂናሊ ግራመር ስናይ ፕሮማት እዚህ ጋር ቴክኖሎጂ አይደለም እስከዚህ ድረስ ማለት ነው። እስከዚህ ድረስ ቴክኖ እና ፕሮማት ቴክኖ ከምትለው ምን ማለት ነው ከተባለ ሎጂ ማለት ደግሞ ሳይንስ ጥናት ስተዲ የምንለውን ይይዛል ማለት ነው። ቴክኖ የሚለው ከዛ የመጣ ሲሆን ይሄኛው ደግሞ ሎጂ ከሚለው ደግሞ ጥናት ነው። ሚኒንግ ደግሞ ቴክኖሎጂ የሚለው ሚኒንግ ምን መሰላችሁ? ሁለቱ ዘ ሚኒንግ ዘ ሳይንስ ኦፍ ዘ ሜካኒካል ኤንድ ኢንዱስትሪያል አርት ኢትስ ፈርስት ሪከርድድ ኢን 1859
የቴክኖሎጂ የምንለውን ቅድም እንደተናገርነው ከግሪክ ቃል የመጣ ሲሆን እሱም ቴክኖሎጂያ የሚልና ቴክኖሎ የሚልና ሎጂ የሚለውን አይተናል። ቴክኖ የሚለው ቴክኖ የሚለውን የሚይዝ ሲሆን እንደገና ደግሞ ሎጂ የሚለው ደግሞ ጥናት፣ ትምህርት፣ እውቀት የሚለውን ይይዝልናል ማለት ነው። ስለዚህ ይህ ሚኒንጉ ቴክኖሎጂ የሚለው ሚኒንግ ደግሞ ምንድን ነው ስንል ደግሞ ምንድን ነው መሰላችሁ? ዘ ሳይንስ ኦፍ አርት መካኒካል ኤንድ ኢንዱስትሪያል አርት የሜካኒካል እና የኢንዱስትሪያል አርት ነው ውጤት ጥበብ ዊዝደም የነዚያ ውጤት ምንድን ነው? ሳይንስ ነው። እነዚህ የሜካኒካል እና ኢንዱስትሪያል አርት ምንድን ነው? ሳይንስ ነው። ፈርስት ሪከርድድ ኢን 1859 በጣም ኒው ኤጅ የሆነ ሳይንስ ነው ቴክኖሎጂ ማለት ነው። ስለዚህ የሜካኒካል የምንለው እያንዳንዱ ይሄ ሜካኒካል ፓርት የምንላቸው እነኚህ ለምሳሌ የጥገና አካላት ሊሆኑ ይችላሉ። እነኚህ ሜካኒካል ፓርቶች ናቸው። ቦዲ ታንጅብል ልንጨብጣቸው ልንዳስሳቸው የምንችላቸውን አካሎች ኤቭሪዌር ለምሳሌ የመኪና ሊሆን ይችላል፣ ፕሌን ሊሆን ይችላል። ኤቭሪዌር የምንላቸው ሜካኒካል አሉ። ኢንዱስትሪያል አርት ደግሞ ይሄ ኢንዱስትሪ ዘርፍ ለምሳሌ ባንክ ኢንዱስትሪ ሊሆን ይችላል፣ ልማት ኢንዱስትሪ፣ ግብርና። እነኚህ ኢንዱስትሪ በጣም ቦሪንግ ነው፣ በጣም ቦሪንግ። እነኛ የነዚያ ውጤት ምን ይባላል? ቴክኖሎጂ ይባላል። ኢቮሉሽን የምንለው ደግሞ ምንድን ነው ከተባለ ኢቮሉሽን ሚንስ ዘ ፕሮሰስ ኦፍ ዴቨሎፒንግ ባይ ግራጁዋል ቼንጅ። ኢቮሉሽን ማለት ነው ፕሮሰስ ነው። ምን አይነት ዴቨሎፒንግ አይኤንጂ ያለበት አይኤንጂ ባይዋት ግራጁዋል ቼንጅ የሚመጣ ለውጥ ነው ፕሮሰስ የምንለው። ዘ ናውንስ ኢዝ ሪፈርስ ናውን ኢዝ ፍሮም ላቲን ከላቲን የመጣ ሲሆን ኢቮሉቲቭ የሚልና አን ሮሊንግ ኦር ኦፕኒንግ የሆነ ነው። ኢቮሉሽን የሚለው ቃል ፕሮሰስ ወይንም ዴቨሎፒንግ ግራጁዋል ቼንጅ ሲሆን ስሙ ይሄ ደግሞ የዚህ ስሙ ደግሞ ከላቲን የመጣ ሲሆን ኢቮሉሽን የሚለው ሲሆን አንሮሊንግ ኦር ኦፕኒንግ ሁለቱ ኮምባይን ሲደረጉ ኮምባይንድ ዋት ፍሮም ፕሪፊክስ ሲጨመርባት ኢ አውት ፕለስ ቮለር ቱ ሮል ያያችሁታል። ኢን ከዚህ ጋር ስናስወግዳት ምን ይሆናል መሰላችሁ? ቮለር የሚል ቱ ሮል አለው ማለት ነው። ስለዚህ ኢቮሉሽን የምንለው በአጭር ቋንቋ ግራጁዋል ቼንጅ ነው። መጀመሪያ የነበረው ነገር ሲለወጥ ወደ አንድ ከነበረበት ኮንዲሽን ወደ ሌላ ኮንዲሽን። ለምሳሌ የምሳሌ ሆኖ ባይቀርብም የቻርልስ ዳርዊን ቲዮሪ አኮርዲንግ ቱ ቻርልስ ዳርዊን እንጂ ኢምፓክት አይደለም፣ እንደ እውነታው አይደለም የምትወስዱልኝ። ቻርልስ ዳርዊን ምንድን ያለው? የሰው ልጅ መጀመሪያ ዝንጀሮ ነው። እኔ አላልኩም፣ ቻርልስ ነው ያለው። የሰው ልጅ መጀመሪያ ምንድን ያለው? ዝንጀሮ ነው፣ ከዝንጀሮ ነው የመጣ። ከዚያ በግራጁዋል ቼንጅ አማካኝነት ወደ ሰውነት አደገ የሚል ነው። ስለዚህ አሁን ምንድን ነበር መጀመሪያ መነሻው? መጀመሪያው ዝንጀሮ ነበር፣ ከዚያ ወደ ሰውነት አደገ ይላል። ይሄ እኛ የምናምነውም አይደለም። እንደገና ደግሞ ያው ይሄ ምንድን ነው ለንግግር ምሳሌነት እንድትጠቀሙበት ነው እንጂ የፈለጉት መጀመሪያ ያ ነገር ነበረ፣ ከዚያ በኋላ ወደ ሌላ ፕሮሰስ የሚቀየርበት መንገድ እንደሆነ እንድትረዱልኝ ብቻ ነው እንጂ የሰው ልጅ ከዝንጀሮ መጣ እያልኩኝ እንዳልሆነ እንድትረዱኝ አሳስባለሁ። ሊስት ሰም ካረንትሊ አቫይላብል ኢመርጂንግ ቴክኖሎጂ በዘመናችን ያሉ የቴክኖሎጂ ውጤቶችን ሊስት አድርገን ኤአይ የምንለው ይሄ አርቲፊሻል ኢንተለጀንስ ኤአይ በጣም ዘመናችን ላይ ያለ ነው። አርቲፊሻል ኢንተለጀንስ፣ ብሎክቻይን፣ ኦግመንትድ ሪያሊቲ ኤንድ ቨርቹዋል ሪያሊቲ በደንብ ዝርዝር ባለ መልኩ የምናያቸው ናቸው። እነኝህ ኢንትሮዳክሽን ፓርት ነው። በነገራችን ላይ ዛሬ አርቲፊሻል ኢንተለጀንስ የምንለው አለ። ይህ አርቲፊሻል ኢንተለጀንስ ምንድን ነው? ካረንትሊ ምን ያለ ነው አቫይላብል ኢመርጂንግ ቴክኖሎጂ ውስጥ ያለ አንዱ ማዕከል ይሄ ኤአይ ነው። ሌላው ብሎክቻይን
ብሎክቼን የሚባለው በዘመናችን ያለ አንድ ራሱን የቻለ ምንድን ነው ቴክኖሎጂ ነው ማለት ነው። ቨርቹዋል ሪያሊቲ እና ኦግመንትድ ሪያሊቲ ምንድን ነው የምንለው የምናያቸው ናቸው። ወደፊት እነኚህን ይሄ በጣም ምሳሌዎች ማናቸው በጣም ደስ የሚሉ ናቸው። ክላውድ ኮምፒውቲንግ፣ አንጉላር ኤንድ ሪያክት። አንጉላር እና ሪያክት የምንላቸው ምንድን ናቸው የምናያቸው ናቸው። አይኦቲ፣ ኢንተርኔት ኦፍ ቲንግስ፣ ኢንቴሊጀንሲ አፕስ። አይ አፕ የምንለው ምንድን ነው? ቢግ ዳታ። ቢግ ዳታስ ምንድን ነው? እነኝህን የምናያቸው ነው። ሮቦቲክ ፕሮሰስ አውቶሜሽን አርፒኤ፣ እነዚህ የምናያቸው ናቸው ማለት ነው። ኢንትሮዳክሽን ቱ ዘ ኢንዱስትሪያል ሪቮሉሽን። ኢንዱስትሪያል ሪቮሉሽን መች መጣ? ለውጡስ ምንድን ነው? መች የተጀመረ? እነኚህ የኢንዱስትሪያል ቴክኖሎጂ ኢንዱስትሪያል ሪቮሉሽን መቼ ተከሰተ የሚለውን ነገር እናያለን ማለት ነው። ወይንም ኢንዱስትሪያል ሪቮሉሽን The period of major industrial revolutions is takes place during late of 1700 early 1800 ከ1800 በፊት እና ከ17ኛው ከ17ኛው 1700 በኋላ ደግሞ ያለ ነው ማለት ነው። ይህ ቴክኖሎጂ የተፈጠረው ኢንዱስትሪያል ሪቮሉሽን ኤንድ ኢኖቬሽን የመጣው ኢንዱስትሪያል ሪቮሉሽን ኤንድ ኢኖቬሽን የመጣው ኢኖቬሽን ማለት ደግሞ ፈጠራዎች ማለት ነው። ከ1700 በኋላ እና ከ1800 በፊት የተጀመረ ነው ማለት ነው። ኢንዱስትሪያል ሪቮሉሽን ኦከርስ ወይም ሶሳይቲ ኢዟት ሽፍት ፍሮማት ዩዚንግ ቱልስ። የተፈጠረው መቼ ነው መሰላችሁ? ሶሳይቲ ቱሎችን ከአንድ ቱል ወደ ሌላ ቱል ሽፍት ሲያደርጉ ያኛው ኢንዱስትሪያል ሪቮሉሽን ተፈጥሯል። ቱሜኳት ምን ለማድረግ ነው ከተባለ ደግሞ ቱ ሜክ ፕሮዳክትስ ቷት ዩዝ ኒው ሶርስ አዲስ ሶርስ ኦፍ ኢነርጂ ለመጠቀም በማሰባቸው ምክንያት ሰዎች ምን አድርገዋል? ያንን ኢንዱስትሪያል ሪቮሉሽን ሽፍት አድርገዋል ማለት ነው። ሰቻስ ለምሳሌ ኮል ቱ ፓወር ኦፍ ማሽን ፋክቶሪ። እነኚህ ሰዎች ከዚያ በፊት ፋክተሪ ወይንም እንትን የሚባል ነገር አያውቁም። ነገር ግን በቃ አቅማቸውን እና አዳዲስ ነገሮችን ለመጠቀም ፈለጉ። የፈለጉትን ደግሞ ምን አላደረጉትም? አልተዉትም። በቃ ጀመሩት። ፓወርስ ኦፍ ማሽን ኮል እነዚህ ተጠቅመው ምን አደረጉ? ይህ አንድ ሰው በጣም ብዙ ሰዎች ሲሰሩት የነበሩትን በትንሽ ደቂቃ መስራት ጀመሩ ማለት ነው። ዘ ሪቮሉሽን ስታርትድ ኢን ኢንግላንድ። የተጀመረው ይህ የኢንዱስትሪያል ሪቮሉሽን በእንግሊዝ ሀገር ሲሆን ዊዟት ሲሪየስ ኦፍ ኢኖቬሽን ቱ ሜክ ላበርስ ኦፍ ኤፊሽንት ኤንድ ፕሮዳክቲቪቲ። ኤፊሽንት እና ፕሮዳክቲቪቲ በሆነ መልኩ በእንግሊዝ ሀገር ውስጥ ተጀምሯል ማለት ነው። ስለዚህ ኢንዱስትሪያል ሪቮሉሽንስ ኢዝ ዘ ታይምስ ዌን ማኒፋክቸሪንግ ኦፍ ጉድስ ኢንድ ሙቭድ ፍሮም ስሞል ከምን ተጀመረ? ሙቭ አደረገ። በቃ ተንቀሳቀሰ። ኢንዱስትሪያል ሪቮሉሽን እንግዲህ ጉድስ ፍሮማት ከስሞል ከዝቅተኛዎች ሾፖች ወደ ሆም ቱ ላርጅ ፋክቶሪ፣ ከቤት ውስጥ ወደ ትልልቅ ፋብሪካዎች የምንላቸው ለምሳሌ ጉሊት የምንለውና ፋብሪካ። ለምሳሌ አንድ አካባቢ መጀመሪያ ጉሊት ከነበረ ከዚያ ከሆነ ዘመን በኋላ ወደ ፋብሪካ ሲቀየር ያ ማለት ነው ኢንዱስትሪያል ሪቮሉሽን ማለት ነው። መጀመሪያ ዝቅተኛ ወደ ቤት በማለት ነበረ። ከዚያ በኋላ ወደ ፋብሪካ ደረጃነት ሲያድግ ማለት ነው። ዚስ ብራውት about changes in culture as a people moved from rural area to big city in order to work። ስለዚህ በዚህ ዘመን ደግሞ ምን አደረገ? ከተማነት በጣም እያደገ እየሰለጠነ ሄደ ማለት ነው። ምክንያት ከተባለ ኢንዱስትሪ ካለ ለኢንዱስትሪ ብዙ የሚያስፈልጉ ነገሮች አሉ። ለምሳሌ መንገድ ያስፈልጋል፣ መኪና ያስፈልጋል፣ የሰው ኃይል ያስፈልጋል፣ ነዳጅ ያስፈልጋል፣ ብዙ ነገሮች። ስለዚህ በዛ ምክንያት ሰው ደግሞ ከነበረበት ካልቸር ባህል ወደ ሄደ ወደ ከተማ እየፈለሰ ሄደ ማለት ነው። ስለዚህ ይህ ኢንዱስትሪያል ሪቮሉሽን በዚህ ላይ የሚካተት ነው ማለት ነው። ሌላኛው አሁንም ኢንዱስትሪያል ሪቮሉሽን ነው። ከዚህ የኢንዱስትሪያል ሪቮሉሽኑ ከእንግሊዝ ቀጠለና ወደ ማን ሄደ መሰላችሁ? አሜሪካን ሄደ ማለት ነው። አሜሪካን ሪቮሉሽን ኮመንሊ ሪፈርድ ቱ አስ ዘ ሰከንድ ኢንዱስትሪያል ሪቮሉሽን። ሁለተኛው የመጀመሪያው በእንግሊዝ ሀገር ውስጥ ሲጀመር ከዚያ ወደ ተስፋፋ። አሁን ተጀምሯል አይደለም፣ መስፋፋት ነው የቀጠለው።
ከአንዱ ዓለም ወደ አንዱ ዓለም ከአንዱ ሀገር ወደ አንዱ ሀገር እየተስፋፋ ሄደ። ስለዚህ በሁለተኛው ዙር ደግሞ ፈርስት ኢንዱስትሪያል ሪቮሉሽን ማን ነው ከተባላችሁ እንግሊዝ፣ ሰከንድ ኢንዱስትሪያል ሪቮሉሽን ማን ነው ከተባላችሁ አሜሪካን ነው የምትሉት ፈተና ላይ ቢመጣ። ስለዚህ ሁለተኛው አስዋት ሰከንድ ከ1820 እስከ 1870 ባለው ቅድም ፈርስት ኢንዱስትሪያል ሪቮሉሽን የምንለው ከ1700 በኋላ ከ1800 በፊት ብለን አይደለ? በዚያ መካከል በመቶ ዓመቱ በዛ ውስጥ ባለው ተጀምሯል ብለናል። አሁን ሁለተኛው ዙር ደግሞ በአሜሪካን ተጀመረና ስታርትድ ሰምታይምስ ቢትዊን 1820 እስከ 1870 ዓመተ ምህረቱ 50 ዓመት ከቅድሙ በሀፍ ማለት ነው። በ50 ዓመት ውስጥ እየነበረ ነው ማለት ነው። ኢንዱስትሪዎቹ ምንድን ናቸው ከተባለ ደግሞ ቴክስታይል እነኚህ ናቸው። እነኚህ የቴክስታይል ውጤቶች ማይኒንግ፣ ቴክስታይል፣ ጨርቅ ማኒፋክቸሪንግ፣ ማይኒንግ አለ፣ ማዕድን፣ ግላስ ሜኪንግ፣ ብርጭቆ፣ ኢንድ አግሪካልቸራል ኦር አንደርግራውንድ ቼንጅስ። በቃ እያንዳንዱ የግብርና ውጤቶች ምንድን ነው ለውጥ ላይ